ጥላና ብርሃን እያንዳንዱ የፈጠራ ሰው ከመንገድ ስኬት በፊት ሊማረው የሚገባው የፊልም እውነት። እያንዳንዱ ታላቅ ፎቶግራፍ አንሺ፣ ፊልም ሰሪና የፈጠራ ሰው ትርጉም ያለው ነገር ለመፍጠር ለምን ጨለማ ያስፈልገዋል? ጥላና ብርሃን ከሰው ልጅ የመጽናት አቅም በስተጀርባ ያለው ስውር ጥልቀት። የጥላና ብርሃን ትረካ ስሜታዊ ክርክሮችን መቀስቀሱን ተከትሎ በዓለም ዙሪያ ያሉ የፈጠራ ሰዎች ስኬትን በድጋሚ እየገመገሙት ነው። ካሜራ ስለ ሰው ልጅ ስቃይ ሁሉንም ነገር እየቀረጸ አንድ እውነት አወጣ። ያለ ጨለማ ምንም ጥልቀት የለም። ካሜራው ይህንን አስተማረኝ። ስቃይ ትርጉምን ይፈጥራል። ጥላዎች ለምን አስፈለጉ? በጨለማ ውስጥ የተደበቀው እውነት። እያንዳንዱ የፈጠራ ሰው ስራውን የሚጀምረው ብርሃንን፣ ፍጹም የሆነ መብራትን፣ ፍጹም የሆኑ ቅጽበቶችንና ፍጹም የሆኑ ፈገግታዎችን በማሳደድ ነው። ነገር ግን ውሎ አድሮ ካሜራው አንድ መራራ እውነትን ያስተምራል። ብርሃን ብቻውን ምስሉን ሕይወት የሌለው ንድፍ ያደርገዋል። ለሕይወትም ጥልቀት የሚሰጡት ጥላ፣ ትግልና በውስጡ ያሉ ጠባሳዎች ናቸው። በአስቸጋሪ ሁኔታ ውስጥ አልፈው ዛሬ ላይ ከፍታ ላይ የደረሱ በሚሊዮን የሚቆጠሩ የፈጠራ ባለቤቶች፣ ስራ ፈጣሪዎች፣ ፎቶግራፍ አንሺዎችና ማንኛውም ሰው ሁሉም ከምንም በላይ ይማርበታል። ምክንያቱም መቼም የማይረሱ ስኬቶች የሚወለዱት በፀሐይ ብርሃን ውስጥ አይደለም፣ ከጨለማ ውስጥ ነው ነጥረው የሚወጡት። የዛሬ ምሽት ታሪካችን ስለ ፖለቲካም አይደለም፣ ስለ አክሲዮን ገበያም አይደለም፣ ስለ ጦርነትም አይደለም። ስለ አንድ እጅግ በጣም ሁለንተናዊ ነገር ነው። በፎቶግራፍ ጥበብ ውስጥ ስለተደበቀው ፍልስፍና ነው። ይህ ፍልስፍና ምናልባት የሰው ልጅን የመጽናት አቅም እንዴት እንደሆነ ራሱን የሚያስረዳ ታላቅ መድረክ ነው። ጥላና ብርሃን የተሰኘው ትረካ በአሁኑ ጊዜ በዓለም ዙሪያ ባሉ የፈጠራ ባለቤቶች፣ ፊልም ሰሪዎች፣ ፎቶግራፍ አንሺዎችና በዲጂታል ዓለም ውስጥ ስሜቱ በተዳከሙ ትውልድ ዘንድ ከፍተኛ መነቃቃትን እየፈጠረ ይገኛል። ሲያዩት የአንድ ካሜራ ባለሙያ ነጸብራቅ ይመስላል። ነገር ግን ከላይ ከሚታየው በስተጀርባ ስለ ውድቀት፣ ስለ ትግል፣ ስለ ትርጉምና ስለ መትረፍና በዘመናዊ የሰዎች ትኩረት በሆነው በኢኮኖሚ ውስጥ ትርጉምን ስለ ማግኘት ስነ ልቦናን የሚያወራ ሰፊ ትንታኔ ይሆናል። ምናልባትም ከሁሉም በላይ አስፈላጊው ነገር የዛሬ ታዳሚዎች ከእንግዲህ ከፍጹምነት ጋር የማይገናኙበትን ምክንያት ያሳያል። እነሱ የሚገናኙት ከእውነት ጋር ነው። እናመሰግናለን አብራችሁን ስለቆያችሁ። ሁኔታው ለኔ ተመቸ